ያለበትን ፓርት እንትን ብሎ ማሜ አንተ ይልማ አረፋሉ ይልማ ይልማ በቀደመታ ሶልቦት ላይ ነበረው። ወይኔ በእናትህ ማሚ አሁን የት ነህ? በእናትህ ና እስኪ ደርሰን እንምጣ። ይልማ ይሄ ቦት ላይ የነበረው ከኛ ጋር በስማ ኤሚኬ አሁን ነው ያረፈው። ወይ በእናትህ ማሜ ና። ወይኔ ይልማ እሺ ደግና ስሚ በስመ አብ ሰው ከንቱ ነበር እንዴ? እሱ ግን እኔ ምን አውቃለሁ። ትናንት እኮ ነበረ ወይ ይሄን ብሮከር በእናትሽ ንገሪ። ወይ ብሮከር ማለት በእናትህ አንተ ደግሞ ደላላ ካላደለ ምንድን ነው ግን ነገሩ? በቃ ብሮከር ማለት ደላላ አንተ ብሮከር ማለት ደላላ ማለት ነው። ሰባሪ ወይ በእናታቸው አሁን ስለ ይልማ እናውራ። ደግሞ አንተ አሳቀኝ። ሰው ሞቶ ስማና በእናትህ እሺ ደግና የብሮከር ንገሪ። ደላላ ማለት ነው። ወይኔ በእናትህ ወይኔ ይልማ አንተ በጣም ነው የሚያሳዝነው። ይልማ ልክ ያለ ነው በእናትህ። ይልማን አታውቀውም እንዴ ማሜ? አላወኩትም። ጊሶል ቦት ላይ ነበረው። ወይኔ አጭር ወፍራም ሶል ቦት ላይ እየቀረጸን ምናምን የነበረው ልትደባደቡ ምናምን ብሎ ያገላገላችሁ ጮርናቆ ይሰበደው ጥቁሩ ልጅ ወይኔ ኧረ በእናትሽ በእውነት በስመ አብ ወይኔ ሰው ከንቱ በእናትህ እኔ ምን አውቄ ሰው ከንቱ የት ነው ያለህ ነው? እስቲ ና እዚህ ከጀርባ ነው አሉ። እስቲ ደርሰን እንምጣና ማሜ እኔ ደግሞ ምንም አልበላም። በየአይነት እስቲ ይዘህልኝ። አንቺ ደግሞ ምንድን ነው መምለስ ይበረሽበት ምለምኛ ይዘህልኝና እውነት ማሜ በእናትህ ይዘህልኝና ልቀማምስና አብረን እንድንሄድ እኮ አውርድና በዛው ቅድስት ጋር ገብተህ በየአይነቱን ይዘህልኝና ቀማምሰን ቢያንስ እንሂድ። እዛ ካመሸን ለቅሶ ሊያደክመን ይችላል። ማሜ ና በቃ በየአይነት ነው ይዘህልኝ የምትመጣው። ገደለኝ ማሜ ገደለኝ። ይልማ ማለት በቀዳ 400,000 ብር የኩባኔ ካርድ አስደላለው እኮ ነው። ቅዳራይ ከሰማኝ ሶሪ ይልማ። ሳርዬ መሲ ምን ልደውልላት? ለሳሪ ነው ተዋት። ማርያምን ስንት ደወልኩላት። እናቅም የእሷ ስልክ ይሰራል አለሽ? ቁጥሯ ቀጥታ የደወለችበት ነበረች። ቁጥሯ የኢትዮጵያ ነው የያዘችው። የኢትዮጵያ ቁጥር በኢሞ ነው የምታወራኝ። የያዘችው የኢትዮጵያ ቁጥር ነው። አዎ ወይ ናጁ እዚህ አይደለችም። ከዚያ አዘዋውሯት ነው ወደዛ። እና አሁን እሱ ቁጥር ሙሉ ለሙሉ ተዘግቷል ነው። እዛ ሀገር ምንም አይነት ነገር የለም። የዛ የአሰሪዎቿን ምናምን አላከችልሽም? አላከችልኝም፣ ግን እኔ እንደምንም ፈልጊ ብያት ነበረ እና ላገኘው አልችልም አለችኝ። የዛ ሀገር ቁጥር ብሎ ነኝማ አሪፍ ነበረ። ትንሽ የለኝም። እንደ መፍትሄው ምንድን ነው የሚሆነው? እንደ መፍትሄ የሚሆነው እንግዲህ እኔ ቅድም የተናገርኩሽ ነው። መጀመሪያ እዚህ ሀገር ላይ ከገባች በኋላ አንደኛው ኢትዮጵያ ላይ ያለውን ደላላ በቦሌም በባሌም ብላችሁ ብታገኙት ለእኛ ይቀለን ነበር፣ እሱን ለማስያዝ ወይም እሱን እንትን ለማለት ማለት። ሁለተኛ እዚህ ሀገር ላይ ስትገባ ስሽ የዚህ ሀገር አረቡ ቁጥር አለሽ?
አዎ እሱ አለኝ። የዚህ የዱባዩ? አዎ አምጪው። የዱባዩን ቁጥር አምጪ። እሺ የዱባዩን ቁጥር አምጪ። ቆይ ነጁን ሳባት። እስቲ ማን ነው ደግሞ አረብኛ በደንብ የሚችለው? እንግሊዝኛ ባወራው ችግር የለውም። ውስጥ ገብቼ ነው የማወጣው። እሺ አውጪውና እኔ ችግር የለውም። እሺ ማርያም እናቴ ጥያቄ ነው ምንድን ነው ያንቺ? የለሽም? ዋንዴ አቤት። እሺ ቀጥል። ጤና ይስጥልን። እንዴት ነው? ሰላም። እኔ እንትን ካንስሌሽን ወስጄ ነበር እሺ። እና አሁን ቪዛ ላሰራ ብዬ ማለት ሌላ ቦታ ማለት ነው ላሰራ ብዬ ሪጀክት ይላል። ቪዛ ማሰራት አልቻልኩም። ያለኝ ትንሽ ቀን ነው። እስካሁንም ያው አንድ ሌበር ኦፊስ በአካል ስመላለስ ኢሚግሬሽን ሄድኩኝ። ምንም መፍትሄ የለውም። እንደገና ዶክሜንቱን አላገኘሁም የካንስሌሽን። ታዲያ ለካንስሌሽን በምን አዘዝክ ታዲያ? ኖርማል ወረቀት 2 መስመር ምናምን የተጻፈ በማሽን አወጡልኝ። በዚህ ማሰራት ትችላለህ አሉኝ። ይሄ ሙሉ ፋይሉ ዝርዝሩ የለም። ይሄ አላ ትክክለኛው ካንስሌሽን ያኛው የለም። የኢሚግሬሽን ነገር አልደረሰኝም ነው? አዎ የኢሚግሬሽን የለም። ታዲያ አሚር ሴንተር ሄዳ የሌበሩን ይዛ የሌበሩን እዣለሁ። የአሚር ሴንተር ሂድ። አሚር ሴንተር ሂድና ይሰጠዋል። እዛ ሄድኩኝ። ሲሄድ ተከንስሏል። እንትን ያወጣህበት ቦታ ሂድ ይሉኛል። አጅማን ነው የተሰራው እንትኑ ቪዛው። ኢሚግሬሽን ሂድ እዛ አሉኝ። ወደ አጅማን ተከንስሎ ተሰጥቷቸዋል። ለሰዎቹ ተከንስሏል። ኢሚግሬሽን እሱን ስጠይቅ ይመስለኛል። አዎ ግን ስጠይቃቸው ሰዎቹ የለም ይሉኛል። ምንም የወሰድነው ነገር የለም አሉ። አሁን ደግሞ ላሰራ ስል ሪጀክት ይላል። አልገባኝም። በዛ ላይ ያለኝ ቀን ደግሞ መጀመሪያ ካንስሌሽን እጅ ሲኖር ነው። ካንስሌሽን እጅ ሳይኖር እንዴት ሲጀመር አፕላይ ታደርጋለህ? የሆነ ወረቀት ሰጥተውኝ ነበር። የምን ወረቀት? ላከው። እሱ ይሄ መቆየት የምችልበት ወረቀቱን ላከው። ለሚያን ላክለት። እታችላለሁ እንጂ ላክል። በምን ወረቀት አፕላይ እያደረግክ እንደሆነ እኔ ውስጥ መጀመሪያ እሺ መላክ ትችላለሽ። ሁለተኛ የአንተ እንትንም ወደ ዱባይ ከሆነ ምናልባት የመጣህበት ምንድን ነው? እዚህ ተከንስልሃል አይደል? አዎ ከመጣሁ በኋላ 7 ወር ምናምን ሰርቼ ተከንስሏል። እሺ ስጠው እስኪ እሱንና እሺ ወጥቼ ላክ። አክሊሉ እዚሁ ላይ እንዳለ ተጫን አባቴ። የእሱን እንትን ስታየው ፎሎ አድርገውና እዛ ላይ መጨረሻ ላይ ያለው ነዋ። ሰላም ነው። የሚኪ ባባ ትገባለህ።